ጤና ይስጥልን አድማጮቻችን፣ እንዴት ናችሁ? እንደምታዩት ያላችሁ አሁን ኦንሊ ሜሪላንድ ነው ያለነው። መሀል ከዋሽንግተን ዲሲ በጣም በቅርብ ርቀት ውስጥ ሆኖ ወንድማችን እነዚህን በጎች እንደምታዩቸው ያላችሁ ያራባል። ለአመት በዓልም ጉዳይ ቢኖራችሁም አይ በግ ስጋ ሱፐር ማርኬት የሰነበተ ከምንገዛ ሳር የተመገበ ነፃ ሆነው የሚያድጉ ማረድ እንፈልጋለን የምትሉ ከሆነ እንደምታዩቸው በነፃ የሚኖሩበት አካባቢ ነው። በጣም ጣፋጭ ነው ስጋቸው እና ረዱልን ብላችሁ ማሳረድ ትችላላችሁ። ያው ሙሉ በግ ነው የሚታዘዘው። ራሳችሁን መጥታችሁ ማረድ ከፈለጋችሁ ማረድ ትችላላችሁ። እነዚህ መሀል ዳውንታውን ዲሲ አካባቢ ነው። በተለይ ለሜሪላንድ ለምትኖሩ ከሲልቨር ስፕሪንግ በተለይ ከዊተን ቀጥታ በትራንስፖርት እንኳን በፓብሊክ ትራንስፖርት በባስ ከፈለጋችሁ ቀጥታ እዛ በሩ አጠገብ አምጥቶ ነው የሚጥላችሁ። ይሄ ድሮ የተያዘ ቦታ ስለሆነ ነው እንጂ መሀል ከተማ እንደዚህ አይነት ሰፊ ቦታ እንደምታዩት በጣም ሰፊ ነው። እስከ ላይ ድረስ ማዶ ያለውም ተሻግሮ ወንዙ ተሻግሮም ያለው የሱ ነው። በዚህም በኩል ያለው በመጀመሪያ ስትገባ ያለ ሰፊ የሆነ ቦታ አለ እና የሁሉ ተጠቅመው በቃ በየጊዜው እየተንቀሳቀሱ የሚበሉ ናቸው። እና ማረድ ጤንነታቸው የተጠበቀ ነገር እንፈልጋለን የምትሉ ከሆነ ስልክ ቁጥሩ እንደምታዩት ከስር እናደርግላችኋለን። ደውላችሁ ማዘዝ ትችላላችሁ። መጥታችሁ ማረድ ትችላላችሁ። ፍቃድ አለ። አርዶ መጠቀም ይቻላል። እዚህ ይዞ መሄድ ሙሉ በግ ነው ማዘዝ የምትችሉት። ለአመት በዓል ሲሆን ደግሞ እንደ ዛሬ አሁን ዛሬ የቅዳሜ ሹር ቀን ነው፣ ቅዳሜ ነው እና ብዙ ሰዎች አሉ ያዘዙ ረዱልን ብለው ሙሉ በግ ያዙና ከዛ በኋላ ሙሉ በጉን እንደምታዩት አርደን አስተካክለን አሳያችኋለሁ። በኋላ እንዴት እንደምናርደው ሁሉም ቆራርጠን እንደሚሆን አድርገን እናዘጋጃለን። መጥተው ከፍለው ይወስዳሉ። ሰው ደግሞ ለሌላ ሰው እንደዛ እየነገረ በብዛት ሰዎች በየአመቱ ቁጥር እየጨመረ ነው የሚሄድ ያለው እና በጣም ደስ የሚል ነገር ነው። አድማጮቼ እንቀጥላለን። ስናርድም በደንብ እናሳያቸዋለን። ቀርበንም ቀረብ ብለን በደንብ አድርገን እናያቸዋለን። ባለቤቱም እናነጋግረዋለን እያልኩኝ በቃ እንቀጥላለን። ይሄ ውሻ ከሚጠብቋቸው አንድ ነው። ሄደው ሩቅ አይሄዱም። ሶኬ ላይ ሩቅ አይሄዱም እና ያው ይጠብቋቸዋል። በጎቹ ራቅ የሚል ከሆነ ይመልሷቸዋል። እንደምታዩት ይሄ ቤት የምታዩት ያላችሁ መኖሪያቸው ነው የበጎቹን። ውሻው ምንም ፍሬንድሊ ናቸው፣ ምንም ነገር አይሉም። ለሚቀጥለው በጣም ብዙ ሀሳብ አላቸው። ብቻ ዋና ባለቤቱን እናነጋግረዋለን በኋላ። የዶሮዎችም ለማራባት ማርም እንደምታዩት ያላችሁ ሰፊ ስለሆነ አበባ ምናምን ስላለው ማርም ለቀፎ ንቦችንም ለማራባት ይፈልጋል። እንደዚህ አይነት ጠንካራ ሰው አለ። ያው ፕሮፌሽናል ነኝ፣ ሰርቼ ቢሮ በቂ የሆነ ገቢ አለኝ፣ ምን ያደርግልኛል ብሎ ሰው ብዙ አይወድም። አንዳንዱ ደግሞ እንደዚህ እንደ ሆቢ የሚያየው በጣም የሚወደው አለ። እኔ አሁን ለምሳሌ ብትጠይቁኝ ማረዱ በጣም ደስ ይለኛል። አዲስ አበባ ኢትዮጵያም ስንኖር ከውጪ ጥሬ ስጋ መብላት ስንፈልግ ነው ወደ ውጭ ወጥተን የምንበላ እንጂ በኪሎ ስጋ ገዝተን አናውቅም ነበር። ገዝተን የምንጠቀመው በጉን እንገዛና ከዛ በኋላ በ15 ቀንም ይሁን በወርም አንድ ጊዜ ይሁን እናርድ ነበር በደጉ ጊዜ። አሁን አንድ በግ ወደ 15,000 20,000 ደርሰዋል አሉ እና የሚገርም ነው። ብቻ አሁን ከአቅም በላይ ሊሆን ይችላል። ግን በጣም ጥሩ ነገር የሚሆነው እንደዚህ ገዝታችሁ በተለይ ፍሪጅ ካላችሁ እንዳለ በጉን ገዝታችሁ ከወሰዳችሁት ልክ ሀገር ቤት እንዳላችሁ ሆናችሁ ከዱለቱ ትጀምሩና ዱለቱን ብዙ አይወስዱትም። ይገርማችኋል። እዚህ ያሉት የዱለት ስጋውንም አይወስዱትም። ግን ዱለቱ በጣም ደስ ይለኛል። በተለይ ለመጀመሪያው ጊዜ አመት በዓል ሲሆን በተለይ ዱለቱ በጣም ጠቃሚ ነውና ብቻ እንደ ፍላጎታችሁ እዚህ ሊሰራላችሁ ይችላል እያልኩኝ አሁን በደንብ አድርገን በዝርዝር ከባለቤቱ ጋር እናወራለን። ጠብቁን ከኛ ጋር ሁኑ። ሃይ ዶግ፣ ይህን የምታዩት በጣም ደስ የሚል ዶግ ውሻ ጠባቂ ነው።
ቀፎ ያልኳችሁ ዛሩቁ የምታዩዋት ያላችሁ ቀፎ የንብ ቀፎ ነች። ያራቡ እንደሆነ እንጠይቃቸዋለን። ባለቤቱ አሁን ወጣ ስላለ ነው። ስናርድ በደንብ አድርገን እናወራለን። ስጋውንም ስናርደው እናሳያቸዋለን። እንደዚህ ደግሞ በመሀል እየገባሁኝ እነግራቸዋለሁ። ይህንን ለማያውቁትንም ሼር አድርጉት። ለምን ሰው አንደኛ ጥሩ ነገር ነው፣ ጥሩ ነገር ያልሆነ እኛ እንደ ማይክሮፎን ሚዲያ እንናገርም። ሁለተኛ ነገር ደግሞ ሰውን ራሱን ለማበረታታት ጤነኛ የሆነ ምግብ እንዲመገብ ማድረግ አለብን። እስቲ እናናገራቸዋለን። ግን ስለ በጎቹ ታሪክ በደንብ አድርገን እንደምታዩት ይሄ መስቀያው ነው። እንዴት አድርገን እንደምንሰቅለው በኋላ አርደን ስናርደው ታያላችሁ። እዚህ ላይ ይጠለጠሉና ከዛ በኋላ በደንብ አድርገን ስናርድ እናሳያቸዋለን። እስከ መጨረሻ ቆዩ። በጣም አሜሪካን ሀገር ዋሽንግተን ዲሲ በጣም አንድ ባስ ነው፣ ወደዚህ በጣም ቅርብ ነው። የሚገርማችሁ እና እዚህ መሀል ከተማ ውስጥ ድሮ የያዙትን ሰዎቹ ነጮቹ ናቸው። ሰፊ መሬት እርሻ ለፋርም ያኔ ሳይሰፋ የዋሽንግተን ዲሲ አካባቢ የተዘጋጀ ነው እና እንጂ አሁን አይገኝም። ይሄን ያክል ቦታ አይገኝም። ይሄ በጣም ሰፊ ነው እንደምታዩት። ወደ ማዶም አለ፣ በጣም እዛ ማዶ ድረስ ይሄዳል። በዚህ በኩልም ቆይ ያሳያችኋለሁ። በጣም 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 ሰፊ የሆነ መሬት ነው ያለው። እድለኛ ሰውዬ ነው። መሀል ከተማ ላይ እንዴት አድርጎ እንዳገኘው ይሄ በጣም የምታዩት ያላችሁ ሜዳውን በሙሉ እስከዛ ድረስ አይን እስኪያየው ድረስ ወደ ሩቅ የምታዩት ያላችሁ በደንብ በዝርዝር በኋላ እንነግራችኋለን። የሱ ነው። ይሄ ሳሮቹን በጎቹን እዚህ እየወጡ ከማውን ላይ እየወጡ ይበላሉ። ያው በጎቹ ጠባቂዎቹ እንደነገርኳችሁ ቀፎዋንም አሳያችኋለሁ። ይቺ ቀፎ የንብ ቀፎ ነች። የንብ ቀፎ ነች። በደንብ አድርገን ግን እንጠይቀዋለን ይሄ ባለቤቱ እና ከኛ ጋር ጠብቆ አሁንም ዋናው እየመጣ ዋናው ስናርደው፣ ስንይዘው፣ ስንመርጠው በጎቹን እና ትከታተላላችሁ። ዛሬ ከኛ ጋር ናችሁ። ከኛ ጋር ዋሉ። የዓመት በዓል አርጉት፣ ሼር አርጉት፣ ላይክ አርጉት እያልኩኝ ከኛ ጋር ቆዩ። ትልቁ ውሻ እዚህ መጥቶ እየጠበቀን ነው። ወደ ተንቀሳቀስንበት ይንቀሳቀሳል። ዶሮዎቹም ይኸውላችሁ እዚህ ጋር አሉ። ይኸው አንዷ ዶሮ ልትወጣ ነው። አንዷ ከወጣች በሙሉ ይወጣሉ። ይኸው አንዷ ጀምራለች፣ ሌሎችንም እየወጡ ነው። መፍራት አቁመዋል ማለት ነው። የሚያሰኝበት ነበር የገቡት። ዋናው አውራ ዶሮ ወጣ። በጣም የሚገርም ነው። መሀል አሜሪካ አሁን ይሄ ማን ይጠብቃል? ሀበሻ ሆኖ ይሄን ያክል ሰፊ መሬት ይዞ በጣም ደስ ይላል። እውነት ለመናገር በጣም ደስ ይላል። ያው ዶሮዎቹን እዚህ ያሉ እንቁላሎቹንም ያው እንደምታዩት ያልሆነ ነገር አይመገቡም። ዶሮዎቹም እንደፈለጉ ናቹራል የሆነ ኦርጋኒክ የሆነ ስጋ ነው ያላቸው እና እንቁላሉ በጣም ውድ ነው። ሰው በጣም ይፈልገዋል። አላችሁ ወይ ያሉ ይጠይቁናል ይላሉ። እንቀጥላለን። በደንብ አድርገን ከኛ ጋር ቆዩ። አሁንም በሰፊው ዓመት በዓል ስለሆነ በደንብ አድርገን እንነጋገራለን። አድማጮች ይኸው ቀኑን ሙሉ ሲዞሩና ሲበሉ ውለው ራሳቸው ተመልሰው በሩ ተከፍቶላቸው ወደ ማደሪያ ለመግባት አረፍ ብለው እየጠበቁ ነው ያሉት እና በጣም የሚገርም ነው የተፈጥሮ ነገር። ቀኗን ስትደርስ ማለት ሰዓቷን ስትደርስ ሰተት ብለው ወደ መኖሪያቸው ይመጣሉ። በጣም የሚገርም ነው። እነዚህን በሙሉ የምታዩዋቸው ሳር ነው የሚበሉት። እዚህ አሜሪካን ሀገር ብዙውን ጊዜ ያደረ ዳቦ ሰው ስለማይሸጥ ከየዳቦ ቤቱ እየሰበሰቡ ነው እንስሶቹን የሚያበሏቸው። እነዚህ ግን ግራስ ፌድ ወይ ደግሞ ሳር የሚመገቡ የምታዩዋት ያላችሁ ታያለች። ታች ያለችው ነጯ ሳር ነው። ሳር ተገዝቶ ተጭኖ ይመጣል። ከዛ በኋላ ይበላሉ እና በጣም ትልልቆች ናቸው። ወንዶች በብዛት አሉ፣ የሚታረዱ ናቸው። ሴቶቹ ደግሞ ያው ይወልዳሉ ማለት ነው። በአጭር ጊዜ ውስጥ እንደዚህ ሰፍተዋል እና በጣም የምታዩት ያላችሁ በጣም ደስ የሚል ቀን ነው ዛሬ። በጣም ደስ የሚል ትራክተርም አለች። ሰፊ የሆነ ቦታ ነው። የወለዱ አሉ። አሁን እቺ ቤት ላይ እዛችኛው ጋር የምታዩት ያላችሁ እቺ ቤት የወለዱ በጎች የሚኖሩባት ነች።
ወልደው ተከፋፍለው ሁለት የሚወልዱ አሉ፣ ሶስት የሚወልዱ አሉ። ስለዚህ እነዚህ የሚወልዱትን ምን ይደረጋል? እዛው ተለይተው ከእናታቸው ጋር ይቀመጣሉ። ምግብ ምናምን ቀርቦላቸው ሳር ማለት ነው። እና እንደዚህ ነው። እንደዚህ አይነት ነገር ለዳግማዊ ትንሣኤም አመት በዓል ሲኖርም ክርስትናም ግራጁዌሽንም ማንኛውም ነገር ሲኖር የበሬ ጥሬ ስጋ መብላት ይቀርተዋል። እነዚህ ስጋቸው የሐረር ሰንጋ የመሰለ ጥቁር ስጋ ነው። በጣም ደስ የሚል ጮማ የሚባል ሽታ የሚባል ነገር የለውም። መጥፎ ሽታ የሚባል ነገር የለውም። ስለዚህ እንደነዚህ አይነቶችን ከምታውቁት ከሀገራችሁ ልጅ ጋር መጥታችሁ መግዛት ትችላላችሁ። ስልኩ ቁጥር እዛ ከስሩ ላይ እናስቀምጥላችኋለን። እንደምታዩት ያላችሁ ስልኩ በዛ አድርጋችሁ ደውላችሁ ከፈለጋችሁ መጥታችሁ ማረድ ትችላላችሁ። ይህን እንዲታረድልኝ ብለህም ማሳረድም ይቻላል። እና እንደዚህ አይነት ነገር ላልሰሙትንም እንዲሰሙ ሼር አድርጉት። ደውላችሁም ንገሯቸው። አመት በዓል ነው እንግዲህ ፋሲካ ለሚቀጥሉት 40 ቀናት የሚበላበት ነው። የበሬ በስንት ሆርሞን የደለበ በሬ ከምትበሉ እንደዚህ ሳር ብቻ በልተው የሚያድጉ ሱፐርማርኬት ስንት እንደሚሸጥ ጠይቁ። ምክንያቱም እያንዳንዱ ሳር ብቻ የሚበላ እንስሳ በጣም ውድ ነው የሚሸጠው። እንደዚህ አይነቶቹን ግን በጣም ሪዝናብል በሆነ ዋጋ ያው ማርደው አጥበው አስተካክለው ቆራርጠው በምትፈልጉት አይነት የሚሰጧችሁ ናቸውና እንደዛ አድርጉ እላችኋለሁ አድማጮቼ። በጣም ጥሩ ነው። እዚህ ከዊተን ሜትሮ ስቴሽን በአንድ ባስ ትራንስፖርት እንኳን የሌለው በሩ ድረስ ነው የሚያመጣህና ደውሉላችሁ።